ሰላም ውድ የቻናላችን ተከታታዮች ተቋርጦ የነበረው የአዲስ ፓስፖርት አገልግሎት ወደ ስራ የተመለሰ ሲሆን ዛሬ ነሐሴ 11 ላይ ሆነን ነው ይህን ቪዲዮ እየቀረጽንላችሁ ያለ ነው። እየሰጠን ያለው ቀን ደግሞ ለፌብሩዋሪ 10 ነው። ይህም ማለት የካቲት 2017 ወደ 6 ወር ገደማ ነው። ቀኑ ያጥራል ተብሎ የተጠበቀ ቢሆንም ምንም የተለወጠ አዲስ ነገር የለም። እንደውም ከሳምንት በፊት እየሰጠ ከነበረበት የታህሳስ ቀጠሮ አሁን ወደ የካቲት የሄደ በመሆኑ ቀጠሮ አሲዛችሁ ብትጠብቁ ብለን እንመክራለን። የሚቀየር አዲስ ነገር ካለ ወዲያው ቪዲዮ ሰርተን የምናሳውቃችሁ ይሆናል። በዚሁ ቀጠሮ ይያዝልን የምትሉ ቤተሰቦቻችን ደግሞ ባዮ ላይ ባሉት ስልኮች ደውላችሁ አናግሩን። የሚያስፈልጉትን ፋይሎች ቴሌግራም ላይ ላኩልን። ቀጠሮ የምንይዝላችሁ ይሆናል። ከዚህ የተለየ ምንም አይነት አገልግሎት የለም። ከዚህ ያጠረቀን አለ ብትባሉም ይህ የማጭበርበር ሂደት ነው። ቅድሚያ ክፍያም የተጠየቃችሁ እንደሆነ ነግራችሁኛል። ቅድመ ክፍያ የሚባልም የለም። ክፍያ የምትከፍሉት ፓስፖርቱ ቀጠሮ ተይዞላችሁ የክፍያ መክፈያ ኮድ ለእናንተ ሲላክላችሁ ብቻ ነው። ኮዱንም ማረጋገጥ ይኖርባችኋል። እንዳትሸወዱ ለማለት ነው። እናመሰግናለን። መልካም ጊዜ